ዛሬ ጥር 14 2016 ዓ.ም የኦሮሚያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንበረ ጴጥሮስ ተመሰረተ። ምስረታውን አስመልክቶ ጋዜጣዊ መግለጫም ተሰጥቷል። ጋዜጣዊ መግለጫውን በንባብ ያቀረቡት ብፁዕ አቡነ ገብርኤል የምዕራብ ወለጋ አገረ ስብከት ሊቀ ጳጳስ ሲሆኑ የኦሮሞ ሕዝብ ለዘመናት በቋንቋው ማምለክና መገልገልን በመከልከሉ ተበታትኗል። በቋንቋው የሚያስተምሩ አባቶች ባለመኖራቸው በርካታ ቤተክርስቲያናት ተዘግተዋል። በዚህም ምክንያት ባለፈው ዓመት ጥር 14 2015 ዓ.ም የኦሮሚያና የብሔር ብሔረሰቦች ሲኖዶስ መመስረቱን አስታውሰዋል። በሃይማኖት ሽፋን የሚንቀሳቀሱ የ5 ኪሎ ሲኖዶስ ስማችንን በማጠልሸት ምዕመኑን በማሳት በሀገሪቱ ላይ ሁከትን ሲፈጥሩና መንግስትን ባይል ለመገልበጥ ሲጥሩ መስተዋሉንም ተናግረዋል። በኦሮሚያ ምድር መንፈሳዊ ትምህርት ቤት ባለመኖሩና የኦሮሞ ህብረተሰብ በቋንቋው የማምለክና የመማር እድል ስላላገኙ ምዕመናን ተበትነው ብዙ አብያተ ክርስቲያናት በመዘጋታቸው የኦሮሞ ህብረተሰብ አብነት ትምህርት ቤትና መንፈሳዊ ኮሌጆች እንዲከፈቱለት በቋንቋው የሚያስተምሩና የሚባርኩ ብፁዓን ጳጳሳት እንዲሾሙለት በተደጋጋሚ 5 ኪሎ ለሚገኘው ሲኖዶስ ጥያቄ ቢያቀርቡም አንድም ቀን አዎንታዊ መልስ አለመስጠታቸው ለዚህ ታላቅ ህዝብ ያላቸውን ጥላቻና ንቀት በይፋ አረጋግጠዋል። አክለውም ለዚህ ቅዱስ ዓላማ ጥያቄ ያቀረቡትን ካህናትን በማውገዝ ህዝባችንን ከነምድራችን በመርገም የመጨረሻ የጥላቻ ጥጋቸውን አሳይተውናል። በዚሁ የተነሳ ቤተክርስቲያኗንና ትውልዱን ለመታደግ ሲባል በ2015 ዓ.ም ጥር 14 ቀን ከህዝቡ አብራክ የወጡና ህዝብ የሚወዳቸው የቤተ ክርስቲያን መዘጋትና የትውልዱ መጥፋት የሚያስጨንቃቸው አባቶች ፍትሐ ነገሥት በሚያዘው ሕግ መሰረት በሦስቱ ብፁዓን ሊቃነ ጳጳሳት ስመተ ጵጵስና ተፈጽሞላቸዋል። አሁንም የቤተ ክርስቲያንና የህዝብ ችግር የማይገደው የ5 ኪሎ ሲኖዶስ ከውጭ ሀገርን የሚያጠፋ ወራሪ እንደመጣ በማስመሰል የእግዚአብሔር ሙሽራ የሆነችውን ቤተ ክርስቲያንንና ተከታዮቻቸውን ታይቶና ተሰምቶ በማይታወቅ ሁኔታ ጥቁር በማስለበስ ብሎም ይህንን እንደ ጥሩ አጋጣሚ በመጠቀም ያስቡትና ያሰሩት የነበረውን የመፈንቅለ መንግስት ሙከራ ለማሳካት ከቤተ ክህነት እስከ ቤተ መንግስት የአድማ ዘመቻ በማወጃቸው ትውልድ የማይረሳው ጥቁር ጠባሳ ጥለው አልፈዋል። በህዝቡ ውስጥ ዛሬም በቋንቋው የመገልገል መብት ተነፍጓል ያሉት ብፁዕ አቡነ ገብርኤል እኛም ከህዝባችን ተነጣጥለን ከቤተ ክርስቲያን ተለያይተን እንገኛለንም ነው ያሉት። በማንነታቸው ማለትም በኦሮሞነታቸው እስከ ዛሬቱ ቀን ድረስ ህዝባችንን እምነት የሌለው ህዝብ በማስመሰል በቋንቋቸው የመገልገልና በነጻነት የማምለክ መብታቸው ከመነፈግም በላይ የሚባርካቸውና የሚያስተምራቸው አባት እስከ ማጣት ደረጃ ደርሰዋል። እኛም ከዛሬ ነገ ይስተካከላል እያልን ከሚወደን ህዝባችንና ከምንወዳት ቤተ ክርስቲያናችን ተከልክለን ተለይተን የማምለክ እንዲሁም የማገልገል ነጻነታችን ተገድቦብን እስካሁን ልዩ ልዩ ፈተናዎችን አስተናግደናል። በሀገሪቱ ውስጥ በትግራይና በአማራ ክልል የራሳቸው ሲኖዶስ መመስረታቸውን ያስታወሱት ብፁዕ አቡነ ገብርኤል ለኦሮሚያም እንዲፈቀድ በመግለጫው ጠይቀዋል። በሌሎች ክልሎች ላይ እየተተገበረ ያለው ለምሳሌ ለትግራይና ለአማራ ህዝበ ክርስቲያን በራሳቸው ቋንቋ በራሳቸው ጳጳሳትና ካህናት እንደሚመሩና እንደሚገለገሉ የኦሮሚያ ህዝበ ክርስቲያንም በራሱ ጳጳስና በራሱ ቋንቋ እንዲመራና ቋንቋን በሚችሉ አገልጋዮች እንዲገለገል ህገ መንግስቱ በሚፈቅደው መሰረት
አስፈላጊውን ትብብር እንዲያደርግልን በአክብሮት እንጠይቃለን። በሀገሪቱ ውስጥ በአሁኑ ጊዜ ሞትና እርግማንን ከሃይማኖት አስተምሮት ውጪ እያወጁ ሀገሪቱን ለጦርነት እያነሳሱ ይገኛሉ ያሉት ብፁዕ አቡነ ገብርኤል ይህም ከጎጠኝነትና ከዘረኝነት የመነጨ መሆኑን ጠቁመዋል። ወገኔ ተነካብኝ በማለት በወገንተኝነት መንፈስ በሀገሪቱ መንግስት ላይ ሞትን፣ በኦሮሞ ሕዝብ ላይ እርግማንን፣ በአገሪቱ ላይ ጦርነትን ላወጀው ለ5 ኪሎ ሲኖዶስ የኦሮሞ ሕዝብ እንዳትታዘዙ አጥብቀን እናሳስባለን። 9 ከቤተ ክርስቲያኒቱ አስተምሮ ውጪ ሞትን፣ ጦርነትን እና እርግማንን የሚያውጅ የ5 ኪሎ ሲኖዶስ አካላት ኦሮሚያ ክልል ባለችው ቤተ ክርስቲያን እግራቸው እንዳይደርስ በስልጣነ ጴጥሮስ ወጳውሎስ አውግዘናል። ኦርቶዶክስ ቤተ ክርስቲያን ምንም አይነት ባንዲራ ወይም ቀለም የላትም ያሉት ብፁዕ አቡነ ገብርኤል የቤተ ክርስቲያኗ ቀለም ወይም ደግሞ ባንዲራ የክርስቶስ መስቀል ብቻ መሆኑን አጽንኦት ሰጥተውበታል። በኦሮሚያ ክልል ያለችው ቤተ ክርስቲያን ቅጥር ግቢ ውስጥ መመኪያችንና መዳኛችን ከሆነው ከክርስቶስ ቅዱስ መስቀል በስተቀር ማንኛውም የፖለቲካ ፓርቲ ባንዲራ መቀባት ወይም መሰቀል እንደሌለበት ወስነናል።